ሃይ ሰላም እንዴት ናችሁ ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ ሰላም ናችሁ እኛ አለንላችሁ እግዚአብሔር ይመስገን ዛሬ በምርጥ ፕራንክ መጥቻለሁኝ እስኪ ይሁን በእናታችሁ እንዴት እንዳማረብኝ ዛሬ ቀለበት ልንሄድ ነው ከውዱ ባሌ ጋር እና እስኪ እንዴት ነው አምሮብኛል አላማረብኝም በኮሜንት ያው ግለጹልኝ እስኪ አምሮብሻል ወይስ አላማረብሽም ያው እንደምታዩኝ ያው ፋብያለሁኝ እርግጠኛ ነኝ ያው ማታ ነው ቀለበቱ 1 ሰዓት ላይ አሁን 12 ሰዓት ሆኗልና ውዱ ባሌን ምን እለዋለሁ በቃ ልክ ሻወር ገብቷል አሁን ከሻወር ሲወጣ ምንድነው ምለው በቃ አሁን አንተ አትሄድም ያው የምንሄድበት ፕሮግራም አንተ እንደምትመጣ ስላልነገርኳቸው አንተ አትሄድም በየ ፕራንክ ላደርገው አስቤያለሁኝ በነገራችን ላይ ሱፉ ምናምን ሁሉም ነገር ተዘጋጅቷል ሻወር ገና እንደገባ ነው ቶሎ ብዬ ይሄንን ፕራንክ ለመስራት ያሰብኩትና ውድ ቤተሰቦቻችን በቪዲዮአችን ፈታ ዘና እንደምትሉ ተስፋ አደርጋለሁኝ ያው ዛሬ እንደምታዩት ፏፏፏ ብያለሁ እንዳማረብኝ ተስፋ አደርጋለሁ ቤተሰቦቻችን ያው በፕራንካችን ፈታ ዘና እንደምትሉ ተስፋ አደርጋለሁ ውድ ቤተሰቦቻችን ዛሬ እንግዲህ ሪአክሽኑ ምን እንደሚሆን እኔም ከናንተ ጋር ለማየት ጓጉቻለሁና በቃ አንተ ከኔ ጋር አትሄድም እኔ ደርሼ እመጣለሁ ብዬ ፕራንክ አደርጋለሁ በነገራችን ላይ ሱፉ ጫማው ሁሉም ነገር አዘጋጅቶ ነው የገባው አሁን ሲወጣ እንግዲህ ልቡን ትርክክ ነው ማደርገው በቃ እኔ ብቻ ደርሼ እመጣለሁ አንተ ቤት ጠብቀኝ እለዋለሁኝ ይሄ ፕራንክ ምርጥ እንደሚሆን ተስፋ አደርጋለሁኝ ገና ስትጀምሩ ቪዲዮአችንን ላይክ ሼር ሰብስክራይብ ኮሜንት ማድረግ እንዳትረሱ እና ማሳሰብ ያለኝ VPN አብርታችሁ ማየት እንዳትረሱ ያው አካውንታችንን ነቅነቅ አርጉት ስቲፋፋ አርጉት ምክንያቱም እኛም ለመስራት አሪፍ ነገሮችን ለእናንተ ይዘን ለመቅረብ በጣም ዝግጁ ነንና አበረታቱን ሰፖርት አርጉን እላለሁ አሁን ሳይወጣብኝ ሰዓቱም እየደረሰ ስለሆነ እንትን እንዳንል ማለት ፕራንክ እንዳይበላሽ ካሜራዬን እንደብቅና በቃ ምናምን እለዋለሁኝ አሁን ግን ልገባ ስለሆነ ምን አሳያችኋለሁ መሰላችሁ ሱፉ ጫማው ተስተካክሏል እሱን በትንሹ አሳያችኋለሁኝ ተከተሉኝ ይሄውላችሁ ይዤው መጥቻለሁኝ ሱፉ ይሄው ጫማው በጣም ነው በነገራችን ላይ የሚያምረው በጣም ሞዶ ከለር ነው ይሄው ጫማው ምን እንደምታዩት በነገራችን ላይ ሲለብስ ራሱ ውዱ ባሌ በጣም ነው የሚያምርበት እና አሁን እንግዲህ ምን እንደሚሆን ሪአክሽኑ አላቅም ሳይደርስብኝ ካሜራዬን እንደበቀል አድርግና ፕራንኩን እንቀጥላለን ወደ ቪዲዮ እንሂድ ውዱ ባሌ ወጥቷል ስለዚህ እንዳይሰማኝ ወይ ጨርሰሽ ነው እኔማ ቆየው ጨረስኩ አሁን እኔ ባልጨርስ ኖሮ ጋውጢ ነበር የምታረገው ዛሬ ተሳክቶልኝ ብጨርስ በቃ ናው ዴዚ አምጥቼልሃለሁ ና ይሄው ምንድነው ቁጭ በል ይሄን እዚህ አርገው ሱፉን እዚህ አርገውና ቁጭ በል አንድ ጊዜ ምን ነው አይውል በጣም ቆየ እኔ በቃ መሄድ አለብኝ በቃ አሁን ጨርሳለሁ ይሄንን ጣልኩኝ ይሄ ጫማውን ምዛምጥሽ ነው ጨርሳለሁ ችግር የለውም አምጥቼው ነው ቶ ቆይ ችግር የለውም አሁን ጨርሳለሁ አይ አምጣው እኔ ውስጥ ላስገባልህ አንተ ስለማትሄድ አንተ አትሄድም እሺ ቤት ተጠብቀኛለህ ምን ማለት ነው በቃ እኔ ደርሼ ልምጣ በቃ አትሄድም እኮ አንተ ውዴ በቃ አትሄድም እኔ ደርሼ ልምጣ በዛ ላይ ሰዓቱን ገደልከው ናፕ ላርጋልክ ናፕ እስከምታረግ ድረስ ተጠብቀኝ እኔ በቃ ጨርሳለሁ መልበስ ነው ግባት በሽ ምናምን ልቀባለሁ በቃ አሁን እኮ መጨረስ ነው አይ በቃ አንተ አትሄድም እሺ ውዴ በቃ ነገ ስራ አይደለ አንተ ይኸውልህ እኔ ፍቅር ምን ታረጋለህ መሰለክ እኔ ደረስ ብዬ እስከመጣ ቅርብ ነው ያው 1 ሰዓትም 30 ደቂቃም አልቆይም ቅርብ ስለሆነ ማለት ነው አንተ ምን ታረጋለህ ነገ ስራ ስለሆንክ ናፕ አርግሽ እኔ ፍቅር እሺ እኔ ደርሼ ልምጣ አይሻልም ምክንያቱም ሁለታችንም አሁን ጨርሳለሁ 5 ደቂቃ ወስድብኝም ይኸውልህ ሁለታችንም አሁን በቃ ነገርኩ ችግር የለም እኔ ቆንጆ ችግር የለም እኔ አልቆይም 5 ደቂቃ አልቆይም አሁን ጨርሳለሁ አይውልህ ከስንት ሰዓት ጀምሮ ችግር የለም እሺ በይኝ አንተ እኮ 10 ሰዓት 11 12 ሰዓት ነው ከንቅልፍ ራሱ ይደርሳል ከዛ ገባ እሺ በይኝ ችግር የለውም
ይኸውልህ አንደኛ አሁን ስልክ ደውለውልኝ ነበር አንተ ሻወር ገብተህ ማለት ነው እሺ ስለዚህ እኔ ብቻዬን እንደምመጣ ነው የነገርኳቸው ለምን እንደዛ ባወልሽ እኔ ሳትመጣኝ ለምን እርግጠኛ ማለት በቃ እርግጠኛ ምናምን ስላልሆንኩ እኔ በጋራ መች ወሰን አንቺ መልስ መስጭ በቤቱ እሄዳለሁማ ብለሃል በጋራ መነጋገር የለብንም እሱማ ልክ ግን በቃ እኔ ደርሼ ልምጣ ምን ችግር አለው ምን አንተ ከጓደኞች ጋር ልትዝናና ስትወጣ ብቻ አንተ ሄደኛ እኔ ደርሼ ልምጣ ብቻ እኔ ልቀር አንተ ቅር በቃ ነገ ስራ አይደለም እረፍት አረገን ቀራለሁ አንቺ ካሽ ትቀራለሽ ኃላፊነቱን ትወስጃለሽ የምን ኃላፊነት አንቺ እንዳስቀረሽ አይሆንም ብለሽ እኔ ማስቀራለሁ አንተ ቆየህ በዛ ላይ ደግሞ በቤቱ ጉዳይ ብቻዬን ወስኛ አስቀርቻለሁ እኔ ለባብሼ ምናምን አንተ በጣም የሆነ ወደ ኋላ ምናምን ቀስ ስላልክ ማለት ነው እኔ ደግሞ መጨረሻለሁ ችግር የለም ታው አረ በቃ እንዴ ተናገርኩኝ እኮ እኔ ብቻዬን ነው መጣልኳቸው እንዴ አሁን ደግሞ ብቻዬን ነው መጣው ብዬ ልክ ካንተ ጋር ሰተት ብዬ ሲሄድ ምን ይባላል በቃ አይመጣም እኮ አንድ ሰው ደግሞ አይመጣም ብለህ ከተናገርክ ሁሉም ሰው እንደማትመጣ ነው የሚያስበው ስለዚህ አንተ ነገ ስራነ አረፍት አድርግ ስፖርት ምናምን ስራና አበለኝ እንደዚህ ምን እንዴት ሰው እንግዲህ አክብሮ ሲጠራ እንደዛ ይደረግም ያደረሽ አንቺ ነሽ አማክረሽ ማድረግ ነበረብሽ ስለዚህ ይሄንን ነገር ያበላሽ አንቺ ነሽ ምን ተሰጫለሽ አይደለም እኔ አይደለም ያበላሽው አንተ እኮ ስለቆየህ ነው ይሄ ነገር የሆነው አንደኛ ቆየህ ሁለተኛ ደግሞ ሰዓቱን ገደልከው በቃ ስለዚህ እኔ ደግሞ ሲደውሉልኝ በቃ የመቅረት ፍላጎት ስላለው እኔ እመጣለሁ አልኳቸው ምን ችግር አለው ግን አርፍደ ድረስ እንጂ አትቀር ይባላል እናርፍድም የዛሬ ነገር አርፍደሽ ቢሆን መድረስ ነበረብሽ ዞሮ ዞሮ ግን ሁለታችንም አንሄድም ማለት ነው እንዴ ኧረ በእናትህ አይሆንም እኔ እሄዳለሁ እንዴ እኔ አልቀርም ምን ሆነሃል አንቺ ለምንድን ነው ከኔ ተለይተሽ የምትሄጂው እንዴ በቃ እኔ እሄዳለሁ ምን ችግር አለው አንተ ብቻህን ከጓደኞች ጋር አብረህ ብቻህን ተዝናና ይላል ከማን ጋር ነው ተዝናንሽ የማውቀው በቃ ከጓደኞች ጋር ተዝናናለህ ትወጣለህ ስለዚህ እኔ ደግሞ ደርሼ መጣ ምንም ችግር የለውም ምን ችግር አለው ቀለበት ነው ሌላ ችግር የለውም በቃ በእናትህ ሰዓቱን አታስረፍድብኝ ሰዓቱን ሁለታችንም እኔ ደርሼ እመጣለሁ እንዴ ምን ሆነህ ነው ፍቅር ምን ሆነሽ ነው ማሪ አንቺ ምንድን ነው ብቻሽን የምትሄጂበት በቃ በእናትህ እኔ ውድ ይኸውልህ ቆይ ልንገርህ ቀና ብለኛ ውድ የማይመስል ነገር ለሚስታት ትንገር ይባላል እሺ ልንገርህ የማይመስል ነገር አትንገሪ ምንም ምን አለበት በቃ እንሂድም እኔ ጣፋጭ በእናትህ ይኸውልህ እኔ ውድ ምን ሆነሽ ነው ይኸውልህ ናልሳም ማሪ በቃ እኔ እንደ ይሁዳ በመሳም ሰውን አሳልፈሽ አትስጪ አይሆንም በቃ የኔ ፍቅር በቃ መቅረት ካለብኝ አበላሽተሻል አይደለ በቃ እኮ እኔ ደርሼ ልምጣ ምን ችግር አለው ማየት አለብሽ ምን ችግር አለው አንተ ብቻህን ትወጣለህ ምናምን ምን ችግር አለው ሊሄድ መሄድ ኢምፖርታንት አይደለም ወይ በእናትህ ሰዓቱን አታስረፍ መሄድ ኢምፖርታንት አይደለም ሰዓቱ እየረፈደ ነው መሄዳችን ኢምፖርታንት ስላልሆነ አይደለም እኮ ያንተ መቅረት ኢምፖርታንት አይደለም ችግር የለውም ያንቺ መሄድ ኢምፖርታንት አይደለም ያኔ መሄድ ኢምፖርታንት ነው እንዴ ዘመድ አይደል እንዴት እንደቀረ አይደለም ይኸውልህ መቅረት አለብኝ የኔ ፍቅር በቃ አንቺ ነሽ እኮ ያደረግሽው አይደል እንዴ ትወደኛለህ ስለዚህ እኔ የምልህን ማክበር አለብህ በቃ ወይ በእናትህ አንተ ደግሞ ስለምን የሆነ ነገር ብቻሽን እኮ መሄድ የለብሽም ብለው እኮ ስለምወድሽ አይደል ብቻሽን አትሄጂም ምን ሆናለሁ እኔ ህፃን ልጅ ነኝ እንዴ ብቻዬን ብሄድ አትሄጂም ኧረ ጉድ ፈላ በቃ እኔ ሰዓት የለኝም አንተ ሰዓቴን አትጨርስብኝ እኔ 10 ሰዓት የተነሳው እንደውም ቀድሜ ነው ከሰዎቹ በፊት መገኘት ያለብኝ የማይሆን ነገር ለምንድን ነው የምታረጊው ምንም የማይሆን አይደለም ሊሂድ የማይሆን ነገር በቃ ታርጋ አትሄጂም በቃ እኔ እንነጋገርሽ አንተ ቤተሰብ ይቀየመኛል አሁን ምን ታረጋለሽ መሰለሽ ልብስ ታልቃለሽ ፊትሽን ትታጠቢያለሽ ይሄንን አሁን ይሄን ውሃ አንስቼ ነው የምደፈው ፊትሽ ላይ ጸጉርሽ ምን ማለት ነው አክታ አረጋለሁ ብትይ አርፈሽ ቁጭ በይ ነው አሁን ማርከፈከፍሽ እስከነ ሜካፕሽ እስከነ ጸጉርሽ ይሄን አጠቃላይ ያው አይተሽ አሁን ታረጋጊ ቁጭ በይ ይሄው እንዳላረገው ገደልከው በእናትህ ቆይ እሺ ታረጋጊ ትታጠቢያለሽ ቁጭ ብለን ማንበብ ያለብን እናነባለን መስራት ያለብን እንሰራለን ቤተክርስቲያን መሄድ ካለብን እንሄዳለን አለቀ ስለሚያስቡ መሄድ አለብኝ ከዛ ምን ነግራቸዋለሁ እንደውም ከተመቸኝ በቃ እና ማዘርጋ አድራለሁ አንቺ እንደምታስቀሪ ማየት አለብሽ እንዴ ሌላ ቦታ ነው እንደምትሄጂው እና ማዘርጋ አድራለሁ ከመሸ ከፈራ የመቻቸሽ ያስቀርሽኝ ነው አይደለም ለዛ አይደለም ጌም አይደለም በቃ ልሂድ አሁን በጣም ይቀየማሉ ስለዚህ ማዘርም ምናምን ስላሉ በዛው ቤት ገብቼ አድሬ ከነሱ በላይ ከነሱ በላይ እኮ ልቀየምሽ ነው አይሆንም እንደ ይሁዳ በመሳም አሳልፈሽ አትስጪ የሰው ልጅ ማሪ በእናትህ በቃ ውይ አንተ ቀልቀቀይ እንዴ ውይ ልቀቀይ ልሂድበት ታመርሽ ነው አው ምንም እኮ ዋይ ያልሽ ነው
እንዴት ነው ዋይ ዋይ ብቻዬን ካልሄድኩ ምናምን ምን ችግር አለ እንዴ? የምን ችግር? በቃ ማንኛውንም አይነት ችግር ምን መቅናት ምናምን ጀምራ ነው? የምን ቅናት? አይ ይሄ ቅናት ነው በቃ ሌላ ነገር አይደለም። አስጠረጠረብህ ምንድነው? አንቺ ነሽ እንጂ አስጠረጠረብሽ። አትታይ ምናምን ነገር አልሽ እንዴ? እንዴት ነው አትታይ? ሰው አይብኝ ከሰው ጋር ትገናኝ ምናምን አልሽ። እሺ በቃ አንተ ካንተ ጋር በቃ መጨቃጨቅ ራሱ አልችልም። ልሂድ ሰዓት መሸ። ጨረስን እንዴ ተነጋግረን? አንቺ እኮ ነሽ አበላሽሽ። አንድ ነገር እኮ ተነጋግረን እኔ እኮ ከሻወር ሰዓት ራሱ መሄድ ይችላል ነበር። በእኔ ህይወት ሳታማክሪ ወስነሻል። እኔም በአንቺ ህይወት ሳላማክርሽ እኮ እየወሰንኩ ነው። ምን ያክል እንደማይጠቅምና እንደሚጎዳ ማወቅና መማር አለብሽ። አሁን እኔ አላማክርኩሽማ ብትሄጂ ይሻላል ብትቀሪ ብዬ ቀሪና ቀጥታ አንቺ ቀጥታ ቀር እንዳልሽ አሁን ማን ቀጥታ ቀር ለምን በቃ ትሄጂ በእኔ ህይወት ወስነሽ እኔ ባንቺ ወስናለሁ። ከዛ ታያለሽ ስሜቱን በቃ ሁሉ ጊዜ በቃ አንተ እንደዚህ ነው የምታደርገው። ስሜቱን ታያለሽ። በቃ ይሄዳለሁ እኔ ልቀቀኝ። በቃ ለምን ቤተሰብ ለምን ይደብረዋል እንዴ? ለምንድን ነው የምትሄጂው? ለምን እኔን አስቀረሽኝ ታዲያ? መቼም አንቺ እኔ ቅርብ ብለሽኝ ምግብ ምናምን እኔ ቅርብ ብለሽኝ አንቺ ሄደሽ መቼም ተመልሰሽ አምልጭማ። ምን ማለት ነው? እንደዚህ ረግጠሽኝ ሄድሽ ምን ችግር አለ? አንተ ብቻ አንተ ወጣ የለ በቃ የኔ ሲሆን በቃ ቀውጢ ነው። የኔ ሲሆን ቀውጢ ነው። ብቻ ነው የምትይው። ከጓደኞቼ ጋር ወጣ ተዝናና የለ እንዴ? የት ነው መቼ ነው አንቺ? ቤተሰብ ጋር ነው የምሄደው። ሌላ ጓደኛ ጋር ምናምን እንኳን ቢሆን ብቻ ተመልሰሽ አትመጭማ። ለምን ተመልሰሽ ማትመጭ ምናምን የሰው ቀን አበላሽተሽ ምናምን አንቺ ወስነሽ ምናምን እኔ ብቻ ነኝ ተሰሚ ምናምን ብለሽ ማሬ ለምንድን ነው በቃ ሙዴን አሁን ቀይ በእኔ ህይወት እኮ ሳታማክሪ ወስነሻል። እሺ በሄድ አሁን በቃ ጨርሻለሁ አይደል? እኔ እንትንሽን ሰምቼ ቀረሁ። ምክንያትሽን አንቺ ለምንድን ነው እኔ ሰምተሽ ማቀር? ለምንድን አይደለም አንተ አይመጣም ስላልኩኝ ማለት ነው። በቃ አንተ እንደማትመጣ ነግሬያለሁ። ብል አመክረሽኛል ወይ ሳታማክሪኝ? ለማንኛውም እሺ አይደለም ትዳርን ያክል ትልቅ ተቋም ቀርቶ ትንሽዬ ሱቅ እንኳን ለንግድ ሻይ ቅጠል ሲገዛ ሻጭና ባለቤቱ ይመካከራል። በቃ እዚህ ቤት እኔ ብቻዬን የትም ቦታ መውጣት አልችልም? ምን አይነት ጥያቄ ነው? በቃ ለማንኛውም በጣም ተናድጃለሁ። በቃ እሺ እንዴ ኧረ ቀልድ ነው ማርያምን ውዴ እንዴ ጸጉሬን ሰርቼ ምናምን በእግዚአብሔር ማሬ በእግዚአብሔር ልቀቂ በቃ እናድሽ። እሺ ቀልድ በቃ እሺ ልቀቂው። ፍራንክ ነው። እሺ ግባ። ያን ፍራንክ እየሰራሁ ነው። ግባና ልበስ። እሺ ለማንኛውም ሰዓት የለም። ቶሎ በል የኔ ፍቅር ነው የሚሳም። እሺ ይቅርታ እንዴ ፍራንክ እያደረኩህ ነው። እሺ እንዴ ከዚህ በኋላ አንተ ደግሞ በእናትህ ሰዓት የለም። እንደን ይጣመ ይቀምጣል። ፍቅር በእናትህ አሁን ሰዓት የለም። ሲጀምር ፍራንክ እሰራለሁ ብዬ ሰዓቱ አለፈ። ተነስ በእናትህ። ወይ እኔ ኧረ ከዚህ በኋላ ሙሌን ከልተሽው እንዴ አንተ ደግሞ ፍራንክ አንዴ አልሄድም በቃ የኔ ውድ I love you kiss me I love you የኔ ጣፋጭ። ለማንኛውም ፍራንክ ተደርገሃል። ቆይ ካሜራውን ሽጉ ውድ የዩቲዩብ ቻናላችን ቤተሰቦች ያው በፕራንኩ ፈታ ዘና እንደምትሉ ተስፋ አደርጋለሁ። ያው ከመውጣቴ በፊት ውዱና ጣፋጩን ባሌን ዩቲሲ ከለሩ ራሱ አያምርም? ቢዩቲፉል እኮ ነው የኔ ባል። የኔ ቆንጆ። ለማንኛውም ፕራንኩ እንደተሳካልኝ ምስክር ነህ አይደለህም? አረ ወይ ሊፕስቲክ የተቀባ የሰው ቀን ያበላሽሽ። ለማንኛውም ያው ሰዓት የለንም ቤተሰቦች። በቪዲዮአችን ፈታ ዘና እንደምትሉ ተስፋ እናደርጋለን። እናንተን ያው ኦዲየንስ ግዴታ ስለሆነ ማናችሁም ሆናችሁ ስትገቡ ላይክን ተጫኑ፣ ሰብስክራይብ ማድረግ እንዳይረሳ፣ ኮሜንት ማድረግ እንዳይረሳ። እንድንሰራላችሁ የምትፈልጉትን ነገር ለመስራት ዝግጁ ነን። ይሄው ውዱ ባሌ ሰዓት የለንም። የእውነት ገና እስከሚለብስ ምናምን ያው ታውቃላችሁ ሴቶች ምናምን ስንለብስ ስለምንቆይ እኔ ጸጉሬን ለመሰራት ምናምን ስንት ሰዓት መሰላችሁ የጀመርኩት? 10 ሰዓት ነው። ስለዚህ ትዳሬን እያያችሁልኝ ወንተማ እንደውም እንደዚህ ቶሎ ተዘጋጅቶ ሚስት የለም ታውቃላችሁ። ስለዚህ ዛሬ ግን ምንድነው አምሮብሻል ፏ ምናምን ብለሻል። እሷነች ማትሄደው እኔ ሄዳለሁ አትወጣም ቆልፌባት ነው የሚሄደው። እስኪ አምሮባታል ምናምን እንዴት ነው? እስኪ ኮሜንት ጋር ሀሳባችሁን እስኪ የኔ እስቲኔ የምትወዱኝ ስንት ፐርሰንት ነው? ኮሜንት ላይ እኔን የምትወዱኝ 100 እንደዚህ ግጩኝ። እኔን የምትወዱኝ ማለት ነው። ከ10 እስኪ ውበቷን ስንት ስጧት? ከ10
ውበቷ ምን ያክል ነው እስኪ የኔ ተመልካቾች ከ5 በታች እንደምን እርግጠኛ ነኝ የኔን ደግሞ ከ5 በታች ውጤት ከሰጣችሁ የኔ ነው ከ5 በላይ ከሆነ የሷ ነው ታሳፍሩኝ